እያበሳጨኝ ነው። ራስን ማጥፋት እንዴት ይታያል ትላለች። እየቀለድሽ መሆን አለበት። ይኸውላችሁ እዚች ምድር ላይ አንዳንዴ ደስታ፣ አንዳንዴ ሀዘን እየተፈራረቁ የምንኖርባት ዓለም ነች። ሁሌ ደስታን አትመኙ። ዛሬ ከፍቷችሁ ከሆነ ነገ ደስታ ይመጣል። ዛሬ ደስተኛ ሆናችሁ ከሆነ ነገ የሆነ የሚያሳዝነን ነገር ይመጣል ብላችሁ አስቡ፣ እመኑ። ወትልከ الأيام نداولها بين الناس እነዚህን ቀናቶች በሰዎች መካከል እናገለባበጣታለን ይላል። ስለዚህ ዛሬ ደስታ ነገ ሀዘን፣ ዛሬ ምቾት ነገ ደግሞ እንዲህ እየተፈራረቀብን የምንኖርባት ዓለም ነች። ሁሌ ድሎትን አትመኙ። ጀነት ውስጥ አይደላችሁም። ጀነት ውስጥ ስትሆኑ ሁሌ ድሎት ናችሁ። ግልጽ ነው አይደለ? ስለዚህ ማንኛውም አደጋ ለደረሰባችሁ ምክንያት ሞትን አትመኙ ሁሉ ተብሏል። ለዚህም ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ የተመነየነ አሐዱኩም አልመውት ሊضር ነዘለ ቢሂ፣ በደረሰባችሁ አደጋ ምክንያት በደረሰባችሁ ችግር ምክንያት አደራ ሞትን እንዳይመኝ አንዳችሁም ብለው ተናግረዋል ነብያችን ሰለላሁ ዐለይሂ ወሰለም። ግልጽ ነው አይደለም? በሞት ራስህን ልትገደልና ልታጠፋ እንዳትመኝ ሁሉ ሞትን ነው ያሉት። ስለዚህ እህቴ ሙስሊም ነሽ፣ ሞትን አትመኝ በፍጹም። ማነው ራስሽን ለማጥፋት አታስቢ በፍጹም። ዛሬ አዝነሽ ከሆነ ነገ ደስታ ይመጣል በአላህ ፍቃድ። ዛሬ ሳይመችሽ ቀርቶ ከሆነ ነገ ድሎት ይመጣል በአላህ ፍቃድ። በአላህ ላይ ሙሉ ተስፋችሁን አድርጉና ኑሩ። ፈጽሞ ራሳችሁን ተስፋ ታስቆርጡ። ሁለተኛ ራሱን ያጠፋ ሰው የጀሃነም ነው። እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለዋል፣ መን ቀተለ ነፍሰሁ ቢሸይእን ዑዚበ ቢሂ ፊ ናሪ ጀሃነም ብለዋል። በሆነ ነገር ራሱን ያጠፋ ሰው የገደለ ሰው በዚያ ባጠፋበት ነገር ጀሃነም ውስጥ ይቀጣል ብለዋል። ልብ በሉ፣ ጀሃነም ውስጥ መግባት ብቻ አይደለም፣ በዚያ ራስህን በገደልክበት ነገር እዚያም ጀሃነም ውስጥ ትቀጣበታለህ። ለምሳሌ ራስህን አርደህ ከሆነ በዚያ ባረድክበት ነገር ራስህን እየቦጨክ ጀሃነም ውስጥ ትቀጣለህ። መርዝ በልተህ ከሆነ ራስህን የገደልከው በዚያ መርዝ እየበላህ ጀሃነም ውስጥ ትቀጣለህ። በጣም የሚያሳምም የሆነ የመርዝ አይነት ተደርጎብህ ማለት ነው፣ ይቀየርብህና። ስለዚህ ሐታ ምን ብለዋል ሐዲስ ላይ ሌላ ቦታ ላይ ከገደል አንከባሎ ራሱን ያጠፋ ሰው ጀሃነም ገደል ውስጥ እየተንከባለለ ራሱን እንዲቀጣ ይደረጋል ተብሏል። ስለዚህ ጥንቃቄ አድርጉ። ዛሬ ካልተመቻችሁ ነገ ደስታ ይመጣል።